የአዲስ አበባ ጅማ መንገድ ከመሃል ሀገር ተነስተው ወደ ማዕከላዊ ኢትዮጵያ እንዲሁም ወደ ደቡብ ምዕራብ የሀገሪቱ ክፍሎች ለሚንቀሳቀሱ ዜጎች ወሳኝ መተላለፊያ መስመር በመሆን ያገለግላል። መንገዱ ከፍተኛ ትራፊክ የሚያስተናግድ መሆኑን ተከትሎ በአገልግሎት ብዛት በመጎዳቱ አሁን ላይ ከባድ ጥገና እየተደረገለት ይገኛል። ዲስጊቤ ፕሮጀክት እንግዲህ ሁለት ፕሮጀክቶችን ይይዛል። የመጀመሪያው ሎቱ ብለን የምንጠራው የመንገድ ፕሮጀክት ነው። እሱም ከሰበታ እስከ ቆራ ድረስ ነው። ከስቴሽን 15 እስከ 79 አጠቅላላ ወደ 64 ኪሎ ሜትር የሚረዝም ሲሆን ሁለተኛው የመንገድ ክፍል ሎት 3 ብለን የምንጠራው ከቆራ እስከ ጊቤ ድረስ ያለው የመንገድ ክፍል ሲሆን እሱም 93 ኪሎ ሜትር የሚረዝም ከቆራ አንስቶ እስከ ጊቤ ድረስ ያለ የመንገድ ክፍል ነው። የመንገድ ጥገናው የመልሶ ግንባታና የአስፋልት ኦቨርሌይ ስራዎችን የሚያካትት ሲሆን በፕሮጀክቱ ምዕራፍ 2 ግንባታውን የሚያከናውነው ሀገር በቀሉ ቢአይቃ ጠቅላላ ንግድ ስራ ፕሮጀክቱን ለማፋጠን አስፈላጊውን ዝግጅት ማድረጉን ገልጿል። ፕሮጀክቱ እንግዲህ በውስጡ ሁለት ስኮፖች አሉት። ሪኮንስትራክሽን የምንለው ሙሉ በሙሉ አስፋልቱን የነበረውን አስፋልት አንስቶ ከስር ጀምሮ እንደ አዲስ መስራት፣ በሶስት ድራቢ አስፋልቶችን እንሰራለን። ሁለተኛው ስኮፕ ደግሞ ያልተጎዳውን የአስፋልት ፓርት ኦቨርሌይ ወይ ደግሞ ንጣፍ መስራት ነው። በሁለት ከፍለን ነው የምንሰራው። እዚህ ዓመት ያው የፕሮጀክቱን ስፒድ አፕ ለማድረግ ወይ ፕሮጀክቱን ለማፋጠን ተጨማሪ ሪሶርሶችን፣ ተጨማሪ የሰው ኃይልን ያልጀመርናቸው ስራዎችን በመጀመር በተያዘለት እቅድ ለመጨረስ ጥረት እያደረግን እንገኛለን። በተመሳሳይ ከቆራ እስከ ጊቤ የሚዘልቀውን የፕሮጀክቱን ቀጣይ ክፍል ቲክስ ኮንስትራክሽን እና ኤምሲጂ ኮንስትራክሽን በጋራ እያከናወኑ ይገኛሉ። ፕሮጀክቱ አሁን ያለበትን ደረጃ በማሻሻል በዚህ ዓመት አፈጻጸሙን 60 በመቶ ለማድረስ እየተሰራ ነው ተብሏል። ማቴሪያል በጣም ተዘጋጅተናል። በዚህ ክረምት ላይ ለአስፋልቱ የሚሆን ጠጠሮችን በጣም ስናመርት ነበር። አሁንም ቤስኮርስ በሁለት ክረሸር እያመረትን ያለ ነው። ቀጣይ አሁንም የጊዜ ጥበትም ስላለ ሎካል እዚህ አካባቢ የምታዩት እዚህ 2 ኪሎ ሜትር ላይ አለን የክረሸር ቦታ። ስለዚህ እሱ ላይም እየፈጨን ያለ ነው። ይሄ ሎካሊ ፐርቸዝ የምናደርገው ነው። የኛ ሁለት ክረሸሮች አሉ፣ በደንብ እየተዘጋጀ ነው። በዚህ ዓመት ኮንትራክተሩ በቁርጠኝነት ያው ወደ 50 ኪሎ ሜትር ሰራለሁ ብሎ ነው የተነሳው። አሁን ካለበት 60% ለማድረስ ነው አሁን እየተንቀሳቀሰን ያለ ነው። ኮንትራክተሩ ፕሮሚሰብል ነገር እያደረገ ነው። ይሄም ነገር ደግሞ የማይል ስቶሮች ተቀምጠው ኮንትራክተሩ የ100 ዴይስ የ3 ወር ስኬጁል አመጣ። እነኛ ማይል ስቶኖች በየሳምንቱ ኢቫሉዌት እየተደረጉ ኤክሰሲቭ ዲሌይ ሲያሳይ እንደገና ወርክ ስኬጁል ሪቫይዝ እየተደረገ ፕሮብሌሞቹ ለኤምፕሎየር እየቀረቡ ኮንትራክተሩ ከገባው ቃል ጋር ምን ያህል እየሄደ ነው፣ ምን ያህል ዘገየ ነው እያሉ ኢቫሉዌት ይደረጋሉ። በግንባታ ሂደት ላይ የገጠሙ የግብአት እጥረትና ዋጋ መናር የፕሮጀክቱ ፈተና መሆናቸው ተመልክቷል። ሃርድ ከረንሲ፣ ቢቱመን፣ ስፔር የመሳሰሉትን በቀላል በሀገር ውስጥ ለማግኘት እየተቸገርን ስለሆነ የሃርድ ከረንሲ እጥረት አለ። ዋነኝነት የሚጠቀሱት ያው የዚህ የማቴሪያል ዋጋ መናር እና አቅርቦቶቹን በጊዜ አለማቅረብ፣ የዚህ የውጭ ምንዛሬ በጣም ከፍተኛ የሆነ እጥረት መኖር። ችግሮቹን ለመቅረፍ በኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት በኩል አስፈላጊው እገዛ እየተደረገ ይገኛል። ሁለት አካባቢ ላይ ከኮንትራክተር ጋር በአቅርቦት ጋር የተያያዙ በቂ የሆኑ ሪሶርሶችን አለማቅረብ፣ እንዲሁም ሴኩሪቲ አልፎ አልፎ ሰዓት የመገደብ ከ12 ሰዓት በኋላ መስራት አይቻልም። እነዚህን የመሳሰሉ ችግሮችን በመቅረፍ የኮንትራክተሩን አቅምም እንዲሁ እንዲያጎለብት አንዳንድ አስፈላጊ የሆኑ እገዛዎችን በማድረግ ስራዎችን በተያዘለት የጊዜ ገደብ ውስጥ ለማጠናቀቅ ነው እየተሰራ ያለው። የውል አግባብ የተሰጡንን ኃላፊነቶች ከመወጣት ባለፈ ከፍተኛ የሆነ ክትትል በየሳምንቱ እንዲሁም ባለሙያ በቋሚነት እዚህ ቦታ ላይ በመመደብ ትልቅ ስራዎች እየተሰሩ ነው ያሉት። እንዲሁም ከህብረተሰቡ ጋር በቅርበት በመስራት ወይም ከሎካል አውቶሪቲስ ጋር በቅርበት በመስራት ችግሮችን ከስር በመፍታት ፕሮጀክቱ የሚሳለጥበትን ሁኔታ ነው እየተሰራ ያለው። ከዚህ ቀደም መንገዱ በመጎዳቱ የተለያየ ችግር ይገጥማቸው እንደነበረ የሚያስታውሱት የመንገዱ ተጠቃሚ አሽከርካሪዎች አሁን ላይ መንገዱ የተጠገነ በመሆኑ በጉዞ ወቅት የሚባክነውን ጊዜ ያስቀርቶልናል ብለዋል።
አስቸጋሪ ነበር። ከአዲስ አበባ ጅማ ያለው መንገድ በጣም አስቸጋሪ ነበር። ጅም ሰዓት ነው የሚወስድብን። አንደኛ ሰዓትን ትቆጥባለህ፣ ሁለተኛ የስፔር ፓርት ወጪን ትቀንሳለህ፣ ሶስተኛ በአግባቡ የነጋዴውን ዕቃ ወስደህ ወደሚመለከተው እንትን ስታደርስ ያኛውም ነጋዴ ስራውን በተቀላጠፈ መንገድ ይሰራል፣ እኛም በተቀላጠፈ መንገድ እንሰራለን። አሁን ያለበት ደረጃ ጥሩ ነው። አንደኛ ፍጥነቱም ጥራቱም አሰራሩም አሁን አሪፍ ነው። ከጅማ ጀምሮ እስከ አዲስ አበባ ድረስ ያለው አንደኛ የሚሰራው የአስፓልቱ ስታንዳርድ እስከዛሬ ከሚሰሩት የተሻለ ነው። እንደዚህ በነፃነት የምንል አልነበረም። በጣም ሳልቶም ነበረው እና በጣም አስቸጋሪ ነበረ። ካሁን ካለው እይታ ራሱ በጣም የተሻለ ነው። በጣም ከምንናገረው በላይ እና ለኛ ራሱ ለሰዓት ገደባውን ቁጠባ በጣም ተመችቶናል። በዚሁ ቀጥሉበት። ያለውን ነገር ከፈጣሪ ከእናንተ ጋር ነው። አሁን ያለው እንትን ገጽታው አሪፍ ነው። በፊት በጣም ያስቸግር ነበር፣ ጉድጓዶች ይበዙ ነበር። አሁን ግን እየተስተካከለ ነው። በቅርብ ጊዜ የሚያልቅ ይመስለኛል። የማህበረሰቡን ችግር ከማቃለሉም ባለፈ ከፍተኛ ኢኮኖሚያዊ አበርክቶ እንደሚኖረው ተገልጿል። ይሄ መንገድ ትራቨርስ አድርጎ የሚሄደው የኦሮሚያና የሴንትራል ሪጅንን ነው። ይሄ ትልቅ መንገድ ነው። ትራንክ ሮድ ነው። ኢኮኖሚካሊ እነዚህን ከተሞች ያገናኛል። እስከ ኤርቱ ጅማ ድረስ የሚሄድ መንገድ ነው። ኢኮኖሚካሊ ሁሉም የህዝብን የሶሻል እንትኖቹን ያያይዛል። ኢኮኖሚካሊ ያፋጠናል። ትልቁ የኢኮኖሚካል ኢምፖርታንስ አለው ማለት። መጀመሪያው ጠቀሜታ እነዚህ ያሳደራቸውን ጫናዎች በኢኮኖሚውም በሶሻልም እንዲሁም ከሴፍቲም አንጻር ከህብረተሰቡ ላይ ከፍተኛ የሆነ ጫና እያሳደረ ነበረ። እነዚህን ነገሮች ከመቅረፍ አንግል በጣም ትልቅ የሆነ ሚና ይጫወታል ብዬ አስባለሁ። ከዚሁም ጊዜያቶችን በማሳጠር ለምልልስም ከፍተኛ የሆነ እንዲሳለጥ በማድረግ ትራፊኩን ምልልሱንም በማፍጠን ኢኮኖሚውን የማሳለጥ አይነት ትልቅ የሆነ ጠቀሜታ ይኖረዋል። የቬሂክል ኦፕሬሽን ኮስቱንም በከፍተኛ ሁኔታ ይቀንሳል። አሁን ተበላሽቶ በነበረበት ጊዜ ላይ ይወጣ የነበረውን የነዳጅና በውጭ ምንዛሬ የሚመጣውን ትልቁን የነዳጅ ፍጆታ በከፍተኛ ሁኔታ ይፈጅ የነበረውን አሁን እሱን በመቀነስ ትልቅ የሆነ ጠቀሜታ ያበረክታል የሚል እምነት አለ።